ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ዛሬ 7ኛው ሱባኤ የሚለውን ነው የምናየው። 7ኛው ሱባኤ ከመጨረሻው ዘመን ጋር ተያይዛ መታወቅ ያለባት ሐሳብ ናት ማለት ነው። 7ኛው ሱባኤ ዳንኤል ምዕራፍ 9ን ያው እንደምታውቁት ዳንኤል ለሕዝቡ አይደለ የሚጸልይበት ክፍል የኤርሚያስን መጽሐፍ አንብቦ ትንቢቱ የሚፈጸምበት ጊዜ እንደደረሰ ስላወቀ አይደለ ጊዜው ደርሷል አለ እና መጽሐፍትን ይመረምር ነበር ማለት ነው ዳንኤል። ስለዚህ መጽሐፍትን እየመረመረ ዘመኑን አወቀ። አሁን ይሄ ጊዜያችን ነው አለ። እንግዲህ ብዙ ሰዎች አሉ መጽሐፉን የሚያነቡ ሰዎች፣ ነገር ግን እንደተጻፈላቸው እንደተገባላቸው የትንቢት ቃል የጸለዩትን ይኖራሉ፣ ሜቢ ሊኖሩ ይችላል። መጽሐፍ ላይ የተጻፈው ዳንኤልን ያየ ነው ማለት ነው እና ዳንኤል እጅግ በጣም ብርቱ ጸሎትን የጸለየው ስለ ራሱ አይደለም፣ ስለ ኔሽን የጸለየው ስለ ሀገር ማለት ነው። እስራኤል ስለምትባለው ሀገር ደግሞ እስራኤል የምትባለው ሀገር ስለ እስራኤል ስለ ህዝቦቹ ስለ ሰዎቹ ብቻ አይደለም ግድ ያለው። ሀገሪቷ የማን ናት? የእግዚአብሔር ናት። የእግዚአብሔር ርስቴ ናት ይላል እስራኤልን ማለት ነው። የእግዚአብሔር ርስቶች የነበሩ ምድር፣ የእግዚአብሔር ስም የሚጠራበት በምድር ላይ ብቸኛ እግዚአብሔር አምላክን ቅዱስ የሆነውን እግዚአብሔር አምላክን ብቸኛውን አምላክ የሚጠሩት እነዚህ በሀገር ደረጃ የተመሰረቱ እስራኤል የሚባሉ ሀገር ነበረች ማለት ነው። ስለዚህ እነዚህ ሰዎች ከኃጢአት ምክንያት እግዚአብሔር ላይ በማመጻቸው አመጻቸውም የተረጋገጠው ምንድነው? እሱ በጣም ብዙ ጥፋቶችን ይሰራሉ። እግዚአብሔር ግን አንዷን ነው ነጥሎ ያወጣው። እሷ ምንድነው? እሱ በየ7ኛው ዓመት ላይ መሬት እንዲያርፍ የተደረገውን ማሳረፍ ስላልቻሉ እግዚአብሔር ቆጠረውና የ490 ዓመትን 70 ዓመቶች አወጣ ማለት ነው። የ490 ዓመት 70 ዓመት እነዛ 70 ዓመቶችን ሊያሳርፉ ይገባ ነበር፣ ምድር ልታርፍበት ይገባ ነበር ማለት ነው። እነርሱ ግን አላደረጉም። ለምን? ፍጹም እግዚአብሔር ላይ ስለማያምን ሰው እግዚአብሔር እረፍ ብሎ ማረፍ ማይችል አትጨነቅ ብሎ የሚጨነቀው በሌላ አንግል ምንድነው? አለማመን ነው። ስለማያምን ለምን ኦኬ እኔ ባልጨነቅ እኔ ባላስብ እኔ ብተው እኔ ዝም ብዬ እርፍ ብል እግዚአብሔር ነገሮችን ያደርግልኛል ወይ ብሎ ካላመነ ሰው ሌላ አማራጭ ይጠቀማል። ምን የሚባል አማራጭ? የመጨነቅን አማራጭ ወይንም ደግሞ በራስ ጉልበት በራስ ጥረት ሄዶ አንድ ነገር የማምጣትን አማራጭ። እግዚአብሔር ይህንን 70 ዓመት ሲሰጣቸው ምንድን ያላቸው? በየ7 ዓመቱ እረፍትን የሰንበትን ዓመት ሲሰጣቸው ምን አላቸው? በፍጹም አትቸገሩም፣ አታርሱም፣ አዘሩም በዛ ዓመት ላይ። ነገር ግን ገበሬ በዚህኛው ዓመት ካልዘራ ካላጨደ የሚበላው ነገር የለም፣ ወደ ጎተራ የሚከተው ነገር የለም። ሰው በእምነት ነው የሚኖረው ማለት ነው። አዘራም አታጭድም፣ እረፍ። ይሄ ዓመት የምን ዓመት ነው? የእረፍት ዓመት ነው። ነገር ግን አለ ከጎተራ አይጎልብህም። እኔ በዛኛው ዓመት የዘራኸውን ነገር አበዛልሃለሁ። እንደውም ለ1 ዓመት ብቻ አይደለም ለ2 ዓመት አድርጌ አባዛልሃለሁ። አንተ ግን ምን አድርግ? ምድሪቷንም አሳርፍ፣ አንተም እረፍ። እግዚአብሔር አምላክ እንደሆነ እወቅ ማለት ነው። ስታርፍ እግዚአብሔር የሚያበላ የሚያጠጣ በጉልበት በድካም ባንተ ጥረት ሳይሆን የማበላ የማጠጣ እኔ ነኝ። አንተ በኔ ላይ እረፍ፣ ልብን ሐሳብን በኔ ላይ ጣል የተባለው። ነገር ግን ሰው ያው ስንፍጨርጨራል ደስ የሚልን እና ካልተፍጨረጨሩ እንደማይበሉ ስላመኑ ፈሩ ማለት ነው። ሰው እያንዳንዷን እረፍት የምትባል ነገር የለም። በዚህ ምክንያት ባቢሎን ወደሚባለው ሀገር ተጓዙ ማለት ነው እና ባቢሎን ሀገር ጉዟቸውን ያው በብዙ አንግል ትንቢት ላይ ተነግሯል። ከሙሴ ጀምሮ የተነገረ ትንቢት ነው። ኤርሚያስ ደግሞ በደንብ ግልጽ በሆነ መልኩ ለ70 ዓመት ያህል ወደ ባቢሎን ትጓዛላችሁ አለ። ዳንኤል ደግሞ ያቺን 70 ዓመት እንደደረሰች አወቀና ምዕራፍ 9 ላይ ሲጸልይ እንመለከተዋለን ማለት ነው። ምዕራፍ 9 ላይ ይጸልያል። የሜዶናዊው የአርጤክስስ ልጅ ዳሪዮስ በባቢሎን በነገሰ በመጀመሪያው ዓመት በዘመነ መንግስቱ በመጀመሪያው ዓመት
እኔ ዳንኤል ለነብዩ ለኤርሚያስ በተሰጠው የእግዚአብሔር ቃል መሰረት ቃል ይዞ ነው የጸለየው። ጸሎታችን ቃል ይዘን ነው ልንጸልይ የሚገባን ማለት ነው። የኢየሩሳሌም መፈራረስ 70 ዓመት እንደሚቆይ ከቅዱሳት መጻሕፍት አስተዋለ። ስለ ኢየሱስ ክርስቶስ የተነገረው ምንም ማስተዋል አልቻሉም። እንደሚገደል በሶስተኛው ቀን እንደሚነሳ በተለያየ መልኩ በትንቢት መጽሐፍ ልኮ አለ። አሁን በአዲስ ኪዳን ላይ ሆነ ወደ ኋላ ሄደስና ይገባናል አይደል? ለምን ስለሆነ መንፈስ ቅዱስም ስለሚያበራለን። ነገር ግን ደቀ መዛሙርቶቹ ሐዋርያቶች እሱን መረዳት አልቻሉም ነበር። አብሯቸው እየሄደ እየነገራቸው ምንም መረዳት አልቻሉም። እንጀራውን ቆርሶ በሰጣቸው ጊዜ አስተዋሉ፣ እሱ እንደሆነም አወቁት ይላል። ከዛ በመካከላቸውም ተገኘና ደግሞ አይምሮአቸውን ከፈተላቸው። ምን እንዲያውቁ? ቅዱሳት መጻሕፍትን እንዲያውቁ አይምሮአቸውን ከፈተላቸው። መዛሙርትም ነቢያትም ሕግም ሁሉ ስለማን ያወራል? ስለ እኔ ያወራል። ግን ስለ እርሱ ስላወራ እሱን እናውቀዋለን ወይ? አይደለም። አይምሮአችን ሲከፈትልን ማለት ይሄ መንፈሳዊ አይናችን ሲከፈትልን ቅዱሳት መጻሕፍትን ማወቅ እንችላለን። ሰው በጊዜው ማን አይኑ ተከፍቶለት ነበረ? ይሄ ዳንኤል የሚባለው ሰው የኤርሚያስ መጽሐፍ የትንቢት መጽሐፍት ምን እንደሚል ገብቶት ነበረ። አሁን 70ኛው ጊዜ ዓመት ስለደረሰ በዚህ 70ኛው ዓመት ላይ እግዚአብሔር እንደሚሰበስባቸው ተስፋ አድርጎ ነበረ። ከዛ መጽሐፍቱን ካየነው እስከ ቁጥር 6 አካባቢ ላይ ምን ያደርጋል? ንስሐ ይገባል። ስለ ህዝቡ ሀገርን ይዞ አብርሃም ሀገርን የሚወክል፣ ሙሴ ሀገርን የሚወክል፣ ኤርሚያስ ሀገርን መወከል ይቻላል። እናንተ በተሰጣችሁት ልክ እግዚአብሔር ያንን ኃላፊነት እየሰጣችሁ ነው የሚሄደው። እና ዳንኤል የሚባለው ስለ ቤቱ አይደለም፣ ስለ አባቱ ቤተሰብ አይደለም፣ ስለ ራሱ ስለ ግሉ አይደለም። እስራኤል የምትባለውን ሀገር ይዞ ንስሐ ገባ፣ ተናዘዘ። በድለናል ጌታ ሆይ፣ አምፀናል ባንተ ላይ፣ ትክክል አልነበርንም፣ አካሄዳችን ትክክል አይደለም፣ ስለዚህ ይቅር በለን ብሎ ንስሐ ገባ። ለምን? እግዚአብሔር ቃል ገብቶላቸዋል። ግን ያ ቃል ደግሞ እንዲመጣ መንገድ መከፈት አለበት። የምን መንገድ? የምህረት መንገድ ሊከፈት ይገባል። አንድ ሰው ተነስቶ ንስሐ ሊገባ፣ ህዝቡን ወክሎ ንስሐ ሊገባ ያስፈልግ ነበረ። ከዛ ቁጥር 20 ላይ እንመጣለን። በደንብ አድርጎ የደረሰባቸውን ሁሉ እየጠቀሰ ቢሆንም ግን ይላል። ደግሞ ቢሆንም ግን ወደ ማን ነው የምትጸልዩት? እኛ ደካሞች ልናጠፋ እንችላለን፣ ግን ወደ የመጣነው ወደ ማን ነው? እግዚአብሔር ወደሚባለው አምላክ። ምን አይነት አምላክ? የፍቅር አምላክ፣ መሐሪ ወደ መሆነው፣ ይቅር ወደሚለው፣ ወደ እርሱ በንስሐ ለመጡት ሁሉ ይቅርታ የሚያደርግ የማይጨክን የሚራራ አምላክ። እርሱን ደግሞ ልናውቅ ይገባናል። በደላችን እጅግ የላቀ ከፍ ያለ ቢሆንም እርሱ ግን መሐሪ መሆኑን ልናስብ ይገባናል ማለት ነው። እንደሚምረን እርግጠኞች ስለሆንን ነው ወደ እግዚአብሔር የምንመጣው። ደግሞም ተምረናል። እኛ ጋር ከሆነ አዲስ ኪዳን ላይ ከሆነ ተምረናል፣ ምሕረትን አግኝተናል። የምሕረት ሕዝቦች ነን። ኢየሱስ ክርስቶስ ጌታ ነው። ቁጥር 20 ላይ እንደዚህ ይላል፣ እኔም እየተናገርኩና እየጸለይኩ የራሴንና የሕዝቤን የእስራኤልን ኃጢአት እየተናዘዝኩ፣ የራሴንም አለ የሕዝቤን የእስራኤልን ኃጢአት እየተናዘዝኩ፣ ስለ ቅዱስ ተራራውም እግዚአብሔር አምላኬን እየለመንኩ። ያቺ ቅዱስ ተራራ ጽዮን፣ ቤተ መቅደሱ ኢየሩሳሌም ቅዱስ ተራራ ይባላል አይደለ? ቅዱስ ተራራ። ስለ ቅዱስ ተራራው እግዚአብሔርን አምላኬን እየለመንኩ፣ የእግዚአብሔር ስም የሚጠራበት ስፍራ። እግዚአብሔር የትም ስፍራ ላይ የሚሰዋ መስዋዕት አይቀበልም። የሚቀበለው መስዋዕት የትኛው ነው? በዚህ በቅዱስ ተራራው ላይ የሚሰዋው መስዋዕት ነው። በዚህ ስፍራ ላይ የማይሰዋው መስዋዕት ሁሉ የረከሰ መስዋዕት ይባላል። ስለዚህ እስራኤላውያን በልባቸው ሁል ጊዜ የሚሹት ምንድነው? ወደዚህ ቅዱስ ተራራ ተመልሰው እግዚአብሔር የሚቀበለው መስዋዕት መሰዋት የልባቸው መሻት ነው። ብዙ ጊዜ በእጃችን ያለ ነገር ይቀልብናል አይደል? እጅ ላይ ሲኖር ዋጋ አንሰጠው እና በጣም ውድ ነገር ሆኖ ስላገኘ ነው ቀሎን ያለምንም ጥረት እጃችን ሲገባ ቫልዩ አንሰጠው፣ ዋጋ አንሰጠው። ያ እጅግ በጣም ጠቃሚ ነው፣ አስፈላጊ ነው። ከእጃችን በሄደ ጊዜ ነው ግን አይናችን የሚከፈተው የሚገባን ምን ያህል የከበረ ነገር በእጃችን እንደነበረ የሚገባን ከሄደ በኋላ ነው። የእግዚአብሔር ነገር ባይዘወይ እጅግ በጣም የከበረ ነው፣ እጅግ በጣም ውድ ነው። ፕሪሺየስ፣ በምንም የማይተካካ ጉዳይ ነው። የሚገርማችሁ ግን ምን እንደሆነ ታውቃላችሁ? ምንም ዋጋ አልከፈልንም። ምንም የእግዚአብሔርን ነገር ለማግኘት ምንም ድካም የለብንም። የሚገርማችሁ ምንም ይሄን አርጌ እኮ እኔ እኮ እንዲነበርኩኝ እኮ የምንለው አንድም ሜንሽን የምናደርገው ነገር የለም። አይገርማችሁም? ምንም የለም። አይፈልገውም። ኢቨን እግዚአብሔር የኛን ምንደረድረውን አይፈልገውም። ግን እጅግ በጣም ውድ
በምንም አይነት መልኩ በዚህ ዓለም ሲስተም በዚህ ዓለም ሀብት በዚህ ዓለም ዕውቀት የማትናገኘው ነገር እጃችን ላይ ገብቷል ስለዚህ አንድ ነገር በጣም ለማግኘት ዋጋ ስትከፍሉበት ዋጋ ተሰጡታላችሁ እናንተ ከሆናችሁ ዋጋ መትከፍሉበት እኛ ካልሆነ ዋጋ የከፈልነው ግን አይታወቀንም ግን ዋጋ ተከፍሎበታል አይደለ የኢየሱስ ክርስቶስ ደም ዋጋ ተከፍሎበታል ስለዚህ እግዚአብሔር እጅግ ቫልዩ ይሰጣል ለዛ ነው እኛ በእግዚአብሔር ፊት እጅግ የከበር ነው እጅግ ውዴው ነው በእግዚአብሔር አይን እጅግ ክቡር የሆነ ሰዎች ነን ለምን ከተባለ እኔ ዋጋ ላወጣውበትም እናንተ ዋጋ ላወጣችሁበትም እግዚአብሔር ግን ዋጋ አውጥቶበታል ማን ልጁን አንድያ ልጁን ስለ እኔ ስለ እናንተ ዋጋ ከፍሎበታል ስለዚህ እንደ ቀላል አይንም ማለት ነው በዋጋ የገዛን በውድ ልጁ ደም የተገዛን ሰዎች ነን ስለዚህ we are valuable ዋጋ ያለን ሰዎች ነን ዋጋችንም ከፍ ያለ ነው ስለዚህ እኛ አልደከምንበትም ግን we have to honor it ልናከብረው ይገባል ይሄንን ያገኘነው እስራኤላውያንም እንደዛ ነው ምንም ዋጋ አልከፈሉም ገባችሁ ማለት ያንን ታላቅ ሀገር እግዚአብሔር ራሱ የሚጠብቃትን ሀገር በእስራኤል ሀገርም እነ ዳዊት አሉ እነ ምናምን አሉ አይደል ነገስታቶች በዘመናት ሁሉ ከዛ ይልቅ ግን እግዚአብሔር መልአኩን አሰማርቶ ነበር ምድሪቷን የሚጠብቀው ለምን የእግዚአብሔር ምድር ናት ምድሪቷ ኢየሱስ ጌታ ነው ማንንም እንደፈለገ እንዲፈነጭባት አይፈቅድም እግዚአብሔር ታላቅም ህዝብ አደረጋቸው የሆነ ዘመን ላይ ባሪያዎች የነበሩትን አብርሃምን ባይዘው አብርሃም ያደረገው እግዚአብሔር እኮ ነው አብርሃም የእምነት አባታችን አይደል ታላቅ ሰው ነው ግን አብርሃም ያደረገው ማን ነው በአለም ሁሉ ስሙ እንዲጠራ ያደረገው እግዚአብሔር እኮ አብርሃም ወደሚባለው ከዳዊት ሰው የታራ ልጅ የሆነ ከሰዎች ሁሉ ተቀላቅሎ ሲኖር የነበረ አውጥቶ እግዚአብሔር ግን ለየው እግዚአብሔር ወደ አብርሃም ህይወት ገባ ከዛው ጪ አብርሃም ሌላ በራሱ ያደረገው ማንነት የለው ልክ እንደማንኛውም ሰው ብርታት አለው እንደማንኛውም ሰው ድካም አለው እስራኤላውያን እግዚአብሔር ይሄ የሰጣቸው እድል እጅግ በጣም ኃያልና ታላቅ ነበር ግን ያው ምንም ዋጋ እነርሱ አልከፈሉበትም እግዚአብሔር ግን በእነርሱ ላይ ያለ ያስቀመጠው ዓላማ ስለነበረው ይጠብቃቸው ነበር ከነርሱም የሚጠብቀው ነገር ምንድነው እሱ ያ የሰጣቸውን እንዲሁ ያገኙትን እድል ፕሮቴክት እንዲያደርጉት ፕሪዘርቭ እንዲያደርጉት እንዲጠብቁት እንዲንከባከቡት አሳልፎ ለባዕድ እንዳይሰጡት እግዚአብሔር ከነሱ ኃላፊነትን ይጠብቃል እነርሱ ግን ያንን አላደረጉም አሳልፈው ሰጡ ማለት ነው ቫልዩ አልሰጡትም ኢሚዲየትሊ ግን ሁሉ ጊዜ እስራኤል ብሉይ ኪዳንን ስናጠና ምንድነው የእስራኤልን ታሪክ በመናጠናበት ጊዜ ብሉይ ኪዳን ስለ እስራኤል አይደለም ያስተምረን አብዛኛው ስለነሱ ነው የሚያስተምረንና እኛ ከሱ ፕሪንሲፕል እንማራለን መርህ እንማራለን እግዚአብሔር who is God እግዚአብሔር ማን ነው የሚለው እንማርበታለን እንደ ኪዳን ካየነው የአዲስ ኪዳን ነው የኛ ዳይሬክትሊ ኪዳናችን ብሉይ ኪዳን ደግሞ የእስራኤል ኪዳን ነው በተለይ የሙሴ ኪዳን ነው የአብርሃም ኪዳን የአብርሃም የዳዊት ኪዳን ካለ ማን ጋር ይገባል ማለት ነው እስራኤል የሚባለው ጋር ይገባል የአብርሃም ኪዳን ግን ኢተርናል ኪዳን ነው ወደዚህ ይመጣል የዳዊት ኪዳንም ዘላለማዊ ኪዳን ነው ወደኛ ይመጣል ማለት በኢየሱስ ክርስቶስ አማካኝነት እኛ ጋር ደረሰ የአብርሃምም የዳዊትም እኛ ጋር ደርሷል እንደ ስጋ ዘር ግን የማን ነው የእስራኤል ነው ማለት ነው የዳዊትም የእስራኤል ነው የሙሴ ደግሞ ቀጥታ ሙሉ በሙሉ የእስራኤል ኪዳን ነው ማለት ነው እና ብሉይ ኪዳንን በመንመለከትበት ጊዜ እስራኤል እግዚአብሔር ላይ ያምጻል ተመቻችቶ በሚኖርበት ጊዜ ተዘልሎ ነፃ ሆኖ ሴፍሊ በጥበቃ በሚኖርበት ዘመን ሁሉ እንደፈለጉ ቫልዩ አይሰጡትም እስራኤልን ፈጽሞ መደምሰስ ዓላማው ሆኖ አይደለም ማስተማር ብቻ ነው ስለዚህ ለማስተማር ደግሞ ምድሪቷም ጭምር ነው የምትፈልገው የእስራኤል ምድሪቷም ጭምር ቫልዩብል ናት መልሶ ኢየሱስ ክርስቶስ መጥቶ ሲመጣም እግሩ የሚረግጠው በደብረ ዘይት ተራራ ላይ አይደለ በኢየሩሳሌም አይደለም የሚነክሰው ጌታችን ኢየሱስ በዛ ነው የሚነክሰው ምድሪቷም ጭምር የተለየች ምድር ናት ማለት ነው በሚወጡበት ጊዜ ግን ወዲያውኑ ኢሚዲየትሊ ይገባቸዋል ማለት ነው ምን ያህል እግዚአብሔር ላይ እንዳመጹ ምን ያህል እግዚአብሔር ክቡር ያለውን ነገር እንዳቀለሉት ያለ እግዚአብሔር ያለ አምላክ መኖር ምን ያህል ከባድ እንደሆነ የነርሱ አምላክ ምን ያህል ቅዱስ እንደሆነ አዛቦች የሚያመልኩት አምላክ ደግሞ ምን ያህል እርኩስ እንደሆነ ይገባቸዋል መቼ ካንስል ሲወጡ እያሉ አይገባቸው ሲወጡ ግን ኢሚዲየትሊ እስራኤል እግዚአብሔር ከምድሩ በሚያስወጣው ጊዜ ሁሉ ምን ይማራል ከተባለ እግዚአብሔርን ከማምለክ ውጪ ሌላ ምርጫ እንደሌለ ነው የሚማሩት አንድ ትምህርት ያስተምራቸዋል አምላክ እርሱ ውጪ ሌላ አምላክ እንደሌለ እርሱ ብቻ ቅዱስ እንደሆነ ይማራሉ መቼ ወጥተው ነው ግን የሚማሩት
እነርሱ በዛ ምክንያት ነው ወደ ባቢሎን ሄዱ። ግን በጣም አዩት። የስጋ ዋጋ መክፈል ብቻ አይደለም ለእስራኤላዊ ማለት ነው። እኛ እንኳን አሁን ማይበላ ማለት ባይምሯችን ነው አውቀናል። we are redeemed አይደለ? ከሚበላ ይሄን ብላ አትብላ ከሚለው ተዋይተናል። ግን ስቲል ቻሌንጅ ያደርገናል። አንዳንድ ምግብ ለምን አይምሯችን ውስጥ ምን ስለሆነ ስለተጠቀጠቀ የማይበላ ምግብ ተብሎ ስለተነገረን፣ ግን በመጽሐፍ በህጉ በቅድስና አንፃር ኢትስ ፍሪ ነፃ ነው መብላት እንችላለን፣ ተፈቅዷል። ግን አይምሯችን እንኳን ምን ያህል እንደከበደን ለነርሱ ግን ያ ህግ አልተሻረም። ገባችሁ? የአሳማ ምግብ መብላት ለእስራኤላዊ እጅግ በጣም ከባድ ነው፣ መርከስ ነው። አሳማ ያረዱ በቃ ማለት ለመኖር ይበሉታል፣ ካልበሉ መኖር ስለማይችሉ። ግን በእንደዛ አይነት ህይወት ውስጥ ሲያልፉ ማለት ነው ሞትን እንድትመርጥ የሚያደርግ ህይወት ስታልፍ ማለት ነው እጅግ በጣም ከባድ ነው። ያለ እነርሱ እምነታቸው ነው እምነታቸው። ስለዚህ በሚወጡበት ጊዜ ሁሉ እንደዛ አይነት ህይወት ውስጥ ነበር የሚገቡት። ከቅዱስ ህይወት ቅድስና ካለበት ስፍራ ወደ እርኩስነት መግባት ነበር የሚሆንባቸው። ግን ኖ ቾይስ ምርጫ የላቸውም። ለምን? በወጡ ቁጥር ምን ሆነዋል? ባሪያዎች ሆነዋል። ነፃ ሰዎች አይደሉም። የራሳቸውን ፍቃድ ማድረግ አይችሉም። ይሄንን እበላለሁ ይሄንን አልበላም ማለት አይችሉም። ዳንኤልን አይታችሁታል ምዕራፍ 1 ላይ ምርጫ አልነበረው። ሰውነቱ እንኳን ከከሳ ይገደላል። ስለዚህ 10 ቀን ፈትነን ከዚያ ፍረድብን፣ የፈለከውን ነገር አድርግ ግደለን ነው። ይሄ የረከሰው ምግብ እኛ አንበላም ፍቀድልን። ይሄንን ሁሉ ግን ያዩት ሲወጡ ነው የገባቸው ማለት ነው። ይሄ አሁን 70 ዓመት አለፈ። ቁጥር 21 ላይ እንደዚህ ይላል፣ እየጸለይኩም ሳለ በመጀመሪያው ራእይ አይቸው የነበረው ሰው ገብርኤል ቁጥር 7 ላይ አይቶታል። ምዕራፍ 7 ላይ ማለት ነው። ለዛ ነው በመጀመሪያው ራእይ አይቸው የነበረው ሰው ገብርኤል በሰርክ መስዋዕት ጊዜ፣ ሰርክ መስዋዕት ማለት 9 ሰዓት ላይ የሚቀርብ በ9 ሰዓት ላይ የማታ መስዋዕት ይባላል። የማታ መስዋዕት ላይ ወደ መቅደስ ሄዱና መስዋዕትን ያቀርባሉ። ይሄ ሁሉ ነበር የተከለከሉት ማለት ነው። ሰርክ መስዋዕት ማቅረብ አይቻልም፣ የለም መቅደሱ የለም፣ ማቅረብ አይችሉም። ግን ዳንኤል ጊዜውን እየጠበቀ ምን ያደርግ? ሰዓቲቷን እየጠበቀ ምን ያደርግ ነበር? ይጸልይ ነበረ። መቅደሱ አይኑር፣ ግን እርሱ የአምላኩን ስም ይጠራል። ፊቱን በማን ትይዩ አድርጎ? በኢየሩሳሌም ትይዩ አድርጎ ማለት ነው። በሰርክ መስዋዕት ጊዜ በፍጥነት እየበረረ ወደ እኔ መጣ አለ። እርሱም እንዲህ ብሎ አስረዳኝ፣ ዳንኤል ሆይ አሁን ጥበብና ማስተዋልን ልሰጥ መጥቻለሁ አለው። ቦታው ላይ ለተገኘው ለዳንኤል ጥበብና ማስተዋል አንተ እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እኔም ይህንን ልነግርህ መጣሁ። ስለዚህ መልእክቱን ልብ በል፣ ራእዩንም አስተውል። የጸለየው ምንድነው? ህዝቡ ነፃ ሆኖ እንዲመለስ፣ ወደ ኢየሩሳሌም እንዲመለስ፣ ነፃ ህዝብ ሆኖ እንዲኖር። ምድሪቷም የመለች ነበር፣ የፈረሰች መቅደስም አልነበራቸውም። መቅደስቷም እንዲሰራ፣ ቅጥሩም እንዲሰራ፣ ህዝቡም ነፃ እንዲወጣ እግዚአብሔር እንዲያስብ ነበር እሱ የጸለየው። የዳንኤል ጸሎት ይሄና ይሄ ብቻ ነው፣ እግዚአብሔር ምህረትን እንዲያደርግላቸው። ነገር ግን እግዚአብሔር ስለሱ አይደለም እዚህ ጋር ሲያወራ የነበረው። ዳንኤል እሱን ጸለየ። እግዚአብሔር ግን ረጅም ዓመትን እስከ መጨረሻው እስከ ፍጻሜው ዓመት ድረስ ያለውን እስከ ምድር ዘመን ፍጻሜ ያለውን ነገር ሁሉ ሲያሳየው እንመለከታለን። እንደዚህ ይላል፣ አመጽንም ለማስቆም፣ ኃጢአትን ለማስወገድ፣ በደልን ለማስተሰረይ፣ ዘላለማዊ ጽድቅን ለማምጣት፣ ራእይንና ትንቢትን ለማተምና እጅግ ቅዱስ የሆነውን ለመቀባት ስለ ህዝብና ስለ ተቀደሰችው ከተማ 70 ሱባኤ ታውጇል ይላል። እቺ 70 ሱባኤ ለመጀመሪያ ጊዜ እዚህ ጋር ብቻ ነው የምናገኘው ማለት ነው። 70 ሱባኤ የሚለው ሐሳብ ሱባኤ የሚለው ሐሳብ ራሱ ምንድነው? 7 ሳምንት ማለት ነው። ሱባኤ ማለት ሳምንት ማለት ነው። ስለዚህ 70 ሳምንቶች ታውጇል። ይህንን እወቅ አስተውልም። ኢየሩሳሌምን ለማደስና ለመጠገን አዋጁ ከወጣበት ጊዜ ጀምሮ ገዢው መሲህ እስከሚመጣበት ጊዜ ድረስ 7 ሱባኤና 62 ሱባኤ ይሆናል ማለት 69 ሱባኤ። ኢየሩሳሌም ከጎዳናዎቿና ከቅጥሮቿ ጋር ትታደሳለች። ይህ የሚሆነው ግን በመከራ ጊዜ ነው። ከ62ቱ ሱባኤ በኋላ መሲሁ ይገደላል፣ ምንምም አይቀረውም። የሚመጣው አለቃ ሰዎችም ኢየሩሳሌምንና ቤተ መቅደሱን ይደመስሳሉ። ፍጻሜውም እንደ ጎርፍ ይመጣል። ጦርነት እስከ መጨረሻው ይቀጥላል። ጥፋትም ታውጇል። አለቃው ከብዙዎች ጋር ለአንድ ሱባኤ ቃል ኪዳኑን ያጸናል። በሱባኤውም እኩሌታ መስዋዕትን፣ ቁርባንን ማቅረብን ያስቀራል። የታወጀው ፍርድ በእርሱ ላይ እስኪፈስ ድረስ ጥፋትን የሚያመጣ የጥፋት ርኩሰት በቤተ መቅደሱ ውስጥ ያቆማል ይላል።
እና ሰባ ሱባኤ የምትለውን ሐሳብ ነው የምናየው። ሱባኤ ማለት ምንድነው ብለና ሳምንት ነው። ስለዚህ ሰባ ሳምንት የሚልን ሐሳብ ነው ያለው። ይሄ ሱባኤ የሚለው ሐሳብ በዘጸአትም ዘዳግም ላይ እንደ ትእዛዝ እንደ ሕግ ሆኖ ተሰጥቷቸዋል ለእስራኤላውያን። ምንድነው እሱ? 7 ሱባኤን አድርግ፣ በዓል አድርግ፣ ቀድስ ይለዋል። ከፋሲካ በኋላ 7 ሱባኤ ተደርጎ በዓለ 50 የሚባለው 50ኛ ቀን ላይ 7 ሳምንት 7 ጊዜ 7 ስንት ነው የሚሆነው? 49 አይደለ? 49 ቀናቶች ካለፉ በኋላ በ50ኛው ቀን ላይ በዓለ 50 ተብሎ በዓላትን ያደርጋሉ። የመኸር ፕሮግራምን ያደርጋሉ፣ ያከብራሉ። የሚችሉ ሰዎች ሁሉ ተገኝተው በዛ ስፍራ ላይ በኢየሩሳሌም ላይ ያከብራሉ ማለት ነው። ሐዋርያት ምዕራፍ 3 ላይ ካየን በዓለ 50 ላይ አይደለ እና ሐዋርያ ጳውሎስ ጴጥሮስ መንፈስ ቅዱስን በተሞሉበት ጊዜ ከመላው ዓለም ያለው እስራኤል ሁሉ ተሰብስበው አልነበረ? ኢቭን የእስራኤልን ቋንቋ የአይሁድን ቋንቋ የማይችሉ ሰዎች ሁሉ በዛ ስፍራ ላይ ተገኝቶ ነበር፣ ይገኛሉ፣ እንዲገኙ ተነግሯቸዋል። በተለይ ደግሞ ወንዶች 3ቱ በዓላት ላይ አትሊስት ወንዶች መቅረት የለባቸው፣ ፋሚሊን የሚወክሉ ሁሉ ተገኝቶ ማክበር አለባቸው። ሰባ ሱባኤ የሚለው ሐሳብ እዚህና እዚህ ብቻ ነው የምናገኘው ማለት ነው። ይሄኛው ሳምንት የሚለውን ያው የኢንድ ታይም አስተምሮ ላይ የተለያየ ቪዎች አሉ፣ የተለያየ አስተሳሰቦች አሉ እና ትክክለኛ 7 ሳምንት ብቻ ነው ብሎ የሚዘጉት አሉ። ሱባኤ 7 ሳምንት ነው፣ ግን ሐሳቡን ደግሞ በመገለጽ ስታዩት 7 ሳምንት ብቻ እንዳልሆነ ያሳያል ማለት ነው እና የ70 ዓመታት ሳምንቶች የሚልን ሐሳብ የ70 ዓመታት በየ7 ዓመቱ አንድ ሳምንት ይከበራል። ልክ የምድር እረፍት እንደሚደረግበት ጊዜ በየ7 ዓመቱ አንድ ሳምንት ሱባኤ የሚደረግበት ሳምንት አለ። ስለዚህ የ70 ዓመታት ሳምንቶች አንድ ላይ ሲደመር ወደ 490 ዓመትን ይሆናል። እንግሊዘኛው ላይ እናገኘዋለን። ኒው ሴንቸሪ ቨርዥን ላይ እንደዚህ ይላል God has ordered 490 years for your people. God has ordered 400 years 490 ኢቭን እስራኤላውያንም የ70 ዓመታት ሳምንቶች በሚለው ነው የሚያምኑት በእነሱ መጽሐፍ የተጻፈው። ለምን? ይሄ መልእክት መጀመሪያ ካይ የኛም ነው። እግዚአብሔር ለሰዎች ሁሉ ለምን ኢየሱስ ክርስቶስን ዘመን የሚመለከት የኢንድ ታይምን ዘመን የሚመለከት ለሁሉም ነው። እነርሱም ደግሞ የእነርሱ መልእክት እንደሆነ ስለሚያምኑት ሲፈቱት የ70 ዓመታት ሳምንቶች እንደሆነ አድርገው ነው ይፈቱት ማለት ነው። አከራካሪ በዚህኛው በሰባኛው ሱባኤ ላይ አከራካሪ ነገር ስላለ ይሄ ይፈታልናል። ሌላው ደግሞ ጉድ ኒውስ ትራንስሌሽን ላይ 7 times 70 years ይላል። 7ን 70 ጊዜ ስታባዙት 490 ዓመታቶችን ይሆናል። 7 times 70 years in the length of time God has set for freeing your people ህዝብን ነፃ ለማውጣት 490 ዓመታቶችን and your holy city from sin and evil። ይሄ 70 ሳምንቶች የሚለው የ70 ዓመታቶችን 7 ዓመታት ከዛ 7 ዊኮችን በዛ ውስጥ ያለው ነው። ኦኬ ይሄንን ሲከፋፍል ደግሞ እንመለከተዋለን ማለት ነው። በዚህ ጊዜ ውስጥ ምንድነው የሚሆነው ይላል? አመጽን ለማስቆም፣ ኃጢያትን ለማስወገድ፣ በደልን ለማስተሰረይ፣ ዘላለማዊ ጽድቅን ለማምጣት፣ ራእይና ትንቢትን ለማተም፣ እጅግ ቅዱስ የሆነው ለመቀባት፣ ስለ ህዝብና ስለ የተቀደሰችው ከተማ 70 ሱባኤ ታውጇል። ከእግዚአብሔር ዘንድ የታወጀ ነው ማለት ነው። ኦኬ ይሄንን ግን አካሄዱ አፈጻጸሙ እንዴት ነው የሚለው እንመለከታለን። እንዴት ነው የሚፈጸመው? ቁጥር 25 ላይ ያለውን ይተነተነልናል ማለት ነው። አፈጻጸሙ እንዴት ነው? ይሄ 70 ሱባኤ በአመት ስንት ነው ብለናል? 490 ዓመት አይደል? ቁጥር 25 ላይ ይህንን እወቅ ይላል፣ አስተውልም፣ ኢየሩሳሌምን ለማደስና ለመጠገን አዋጁ ከወጣበት ጊዜ ጀምሮ ገዢው መሲህ እስከሚመጣበት ጊዜ ድረስ 7 ሱባኤና 62 ሱባኤ ይሆናል። አሁን ስንታየን? 7 ሱባኤ አንድ አገኘናል። 7 ሱባኤ ማለት 7 ጊዜ 7 49 ዓመት ማለት ነው። አንድ ሱባኤ ስንት ዓመት ነው ብለናል? 7 ዓመትን ነው የሚይዘው። አንድ ሱባኤ 7 ዓመት አለ። ስለዚህ 7 ሱባኤ ማለት 7 ሲባዛ 7 49 ዓመት። ይሄ ከመቼ እስከ መቼ ነው? አዋጁ እስከወጣበት አዋጁ ወጥቶ ቅጥሩ እስኪሰራበት ዘመን 49 ዓመትን ይፈጃል። አዋጁ የወጣበት ጊዜ ደግሞ ይታወቃል ማለት ነው። እነ ቂሮስ አዋጅን ያወጡበት ጊዜ የኢየሩሳሌምን ቅጥር ለመስራት እግዚአብሔር የሰማይ አምላክ ቅጥሩን እንዲሰራ ተናግሮኛል፣ ቤተ መቅደሱን እንዲሰራ ተናግሮኛል ብለዋል አይደለ? የተጻፈ ነገር ነው፣ ያለ ጉዳይ ነው። በ457 ቢፎር ክራይስት ከክርስቶስ ልደት በፊት 457 ላይ ነው ይሄ ታወጀው። ንጉሱ ያወጀው የኢየሩሳሌም ቅጥር እንዲሰራ 450 ላይ አዋጁ ወጣ ማለት ነው።
ይሄ አዋጁ በወጣበት ጊዜ የመጀመሪያው 7 ሊጀምር ነው ማለት ነው። ሰባቱ ሱባኤ መጀመሪያው የሚጀምርበት በዚህ ጊዜ ነው። እስከሚመጣበት ጊዜ ድረስ 7 ሱባኤ፣ ከዛ ደግሞ 62 ሱባኤ ለብቻው ደግሞ አንድ 7 ሱባኤ አለ። ሁለተኛ ደግሞ 62 ሱባኤ፣ 62ቱ ሱባኤ ደግሞ 62 ሲባዛ በስንት በ7 434 ደግሞ የኢየሩሳሌም ቅጥር ከተሰራበት ጊዜ በኋላ ህዝቡ ወደ ኢየሩሳሌም ከገባበት ወደ እስራኤል ከተመለሰበት መመለስ ከጀመረበት ጊዜ ጀምሮ ይላል። እናንብበው ይሄንንም። ኢየሩሳሌም ጎዳናዎቿና ቅጥሮቿ ጋር ትታደሳለች። ይህ የሚሆነው ግን በመከራ ጊዜ ነው ይላል። ከዛ ቁጥር 26 ላይ ከ62ቱ ሱባኤ በኋላ መሲሁ ይገደላል ይላል። የ62ኛው ሱባኤ 7 ሲደመር 62 69 ሱባኤ። በ69ኛው ሱባኤ ላይ ማን ይገደላል? መሲሁ ይገደላል። ከ62ቱ ሱባኤ በኋላ ለሁለት ከፍሎት ነው። 62ኛው ሱባኤ ላይ አይደለም መሲሁ የሚገደለው፣ 69ኛው ሱባኤ ላይ ነው። ለምን? መጀመሪያ 7 ሱባኤ ጨርሰናል። የኢየሩሳሌም አዋጁ ከወጣበት ቅጥሩ እስከሚሰራበት ጊዜ 7 ሱባኤ። ከ62ቱ ሱባኤ በኋላ መሲሁ ይገደላል፣ ምንምም አይቀረውም ይላል። ስለዚህ አሁን ስንት ሱባኤ ይቀረናል? አንድ ሱባኤ ይቀረናል። ለምን? ስንት ሱባኤ ነው ብለናል? አጠቃላይ 7 ሱባኤ። እቺኛው ሱባኤ የት ገባች ነው? አሁን እዚህ ጋር መሲሁ ተገድሏል። 69ኛው ላይ እቺኛዋ መሲሁ ይገደላል የምትባለውን ሐሳብ አይሁዶች ረባዮች ማንበብ የማይፈልጉት መስማት የማይፈልጉት ዜና መሲሁ ተገድሏል የሚለው ነው። እቺም በማንበብ ብዙ አይሁዶች ጌታን የተቀበሉበት ክፍል ነው ይባላል። ኖ ቾይስ፣ ምርጫ የለውም። የዳንኤል መጽሐፍ ባይዘው በጣም አሜዚንግ ትንቢታዊ ነገሮችን የያዘ ነው። መላው ዓለምን የሚዳስስ ጉዳይ ነው። ብዙ ኤቲስቶች የዳንኤልን መጽሐፍ እያገኙ በእውነት እግዚአብሔር አለ ማለት ነው ብለው ጌታን የተቀበሉ በጣም ብዙዎች ናቸው። ለምን? ኤቲስቶች የሚሉት ምንድነው? እግዚአብሔር የለም ነው። እግዚአብሔር የለም እንዳትል ደግሞ አስቀድሞ እግዚአብሔር በዳንኤል እየተናገረ የዓለምን ጉዳይ የእስራኤልን ብቻ አይደለም የዓለምን ጉዳይ እየተናገረ ኢቭን ስለ ነገስታቶች የናቡከደነጾር ከዛ የፋርስ መንግስት ከዛ የግሪክ መንግስት ከዛ የሮም መንግስት የሚለው በትክክል ተቀምጧል። እሱ ደግሞ ሂስቶሪካል ነው። ከቤተ ክርስቲያን ብቻ አይደለም ይሄን ታሪክ የምታገኙት፣ በመላው ዓለም የዓለምን ታሪክ የነካ ጉዳይ ነው። ስለዚህ ወዴትም አይገቡም። እኛ ጋር ሲመጡ ደግሞ አስቀድሞ እግዚአብሔር በቃሉ ተናግሮ ነበር። ስለዚህ እግዚአብሔር አለ ማለት ነው። ይሄንን የሚያደርግ አምላክ ነው። ኢየሱስ ጌታ ነው። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።